አንድ ትንሽ የኦርቶዶክስ ቤተክርስቲያን ሃይማኖት አበው ዛሬ ተሐድሶ የሚባል የምታውቁት ያኔ ሃይማኖት አበው ነው የሚባለው እና እዛች ህብረት ነው ጌታን ያገኘሁት። ከአጋንንት ተፈውሼ ነው ከዘር ከአያት ምናምን ውቃቤ ጌታን ተቀበልኩ። ደስ አለኝ በጣም። አዲሱ ሀገር፣ አዲሱ ማህበረሰብ፣ አዲሱ ቋንቋ፣ በቃ መዝሙር ሁሉ በቃ በጣም ደስ አለኝ። በጣም ደስ አለኝ እና በጣም ከመደሰቴ የተነሳ ትንሽዬ ቤት ውስጥ ጸሎት ቦታ ነች። በየሳምንቱ ከተለያዩ የገዳማት እየመጡ የሚያገለግሉን ነበሩ። ከአዲስ አበባ ውስጥ ካሉ የተዋሕዶ ኦርቶዶክስ ቤተክርስቲያን ማህበራት በየሳምንቱ የመጣ ሰባኪ ቃል አካፍሎ ጌታን የምትቀበሉ ሲል እነሳል። አዳዲስ ሰው ስለሆነ እየመጣ የሚያስነሳው ልማደኛ መሆኔን ማንም አያውቅም። አንተንቼ ጌታን እቀበላለሁ። ከ8 ወር በኋላ ገደማ ያቺ ቦታ ተዘጋችና ብርሃነ ወንጌል የሚባል የመጥምቃውያን ቤተክርስቲያን ሄድኩ። በየሳምንቱ እቀበላለሁ። እዛ ከሄድኩኝ ከ6 ወር በኋላ ከዋይር ውስጥ ገባሁ። እዘምራለሁ። የመዘመሪያ ልብስ እንደለበስኩ ሰባኪው ሰብኮ ጌታን የምትቀበሉ ሲል ተነስቼ ቆማለሁ። ምናልባት ከዓመት ተኩል ገደማ በኋላ ነው አንድ ሰባኪ ስሙን ብጠራላችሁ የምታውቁት ተመሳሳይ ጥሪ አድርጎ ከተቆሙት መካከል ከመዘምራን መካከል እኔ ያለሁ እና ዞር ብሎ ሲያይ ደነገጠ። እኔ እኮ ካሁን በፊት ጌታን የተቀበላችሁ ጌታን የምታውቁ የምታገለግሉ ማለት አይደለም ሲል ቀኝና ግራዬን አይቼ ተመልሼ ተቀመጥኩ። የገባኝ ሰው አንዴ እንደሚቀበል የገባኝ የዛ ቀን ነው። እስከዛ ደጋግሜ ተቀብያለሁ። የሚገርማችሁ አይቆጨኝም። ለምን ነው ታውቃላችሁ? በተቀበልኩት ቁጥር እየሰመጥኩ እንደሆነ የገባሁ እንደሆነ ኋላ ላይ ነው የገባኝ እና እስከ ዛሬ ተክሎ አኖረኝ በቤቱ እግዚአብሔር አምላክ። ስለዚህ አትፈሩ። ይሄን ያህል ዘመን ኖሬ አትበሉ። አንድ የሆነ ቦታ ላይ ህይወታችሁ የተነካበት ቀን ከሌለ የሆነ ቀን ላይ በሆነ ቤተክርስቲያን የሆነ መንገድ ላይ በሆነ በቤታችሁ በሆነ ሁኔታ ጌታን አወቅኩት የምትሉበት ቀን በህይወታችሁ ከሌለ አትፈሩ። የሚያስፈራን የሰው አይን ይሆናል። የገሃነም ፍርድ ከሰው አይን በላይ ያቃጥላል ወገኖች። እንዲሁ በዘልማድ እንዲሁ ማነች ቤተክርስቲያን እቺ ስሟ ይቅርታ አድርጉልኝ። እኔ ቦስተን ቤተክርስቲያን ነው የምለው። ኢትዮጵያ ኢቫንጀሊካል ነው ቤተክርስቲያን። መዝገብ ያቃችሁ ይሆናል። የሰማይ መዝገብ ማያቃችሁ ከሆነ ኪሳራ ነው። እርሱ ከጨለማ ስልጣን ምን አደረገን? አዳነን። ያዳነን ከምንድን ነው በሉ እስቲ። ጨለማውን ደግሞ ጴጥሮስ ምን ይለዋል? ከድቅድቅ አትሉም? ከምን ከድቅድቅ። ጨለማም እኮ ዝም ብሎ ጨለማ አይደለም ነው የሚለው። ከድቅድቅ ጨለማ። የሚገርመው ከድቅድቅ ጨለማ ቦስተን ኢቫንጀሊካል ቸርች አይደለም ያመጣኝ። ከድቅድቅ ጨለማ ወደሚደነቅ ብርሃን። ክብር ለእግዚአብሔር ይሁን። ከድቅድቅ ጨለማ ይኸው እንትኑን ተመልከቱ፣ ኮምፓሪዝኑን ተመልከቱ። ድቅድቅ ካለ ጭልም ካለ አይን ብሌኑን ቢጠነቁሉ ከማያሳይ ጨለማ አንስቶ በአንድ ጊዜ ወዴት ይላል? ብርሃን ብቻ አይደለም። ምን አይነት ብርሃን? የሚደነቅ ብርሃን። ኧረ ክብር ለኢየሱስ ይሁን። ወደሚደነቅ ብርሃን። ከድቅድቅ ጨለማ ወደሚደነቅ ብርሃን። ከሰፈር ከሆነ የቀየራችሁት ይቀራችኋል ወንድሞችና እህቶች። ከማህበር ከግሩፕ ከሆነ የቀየራችሁት ይቀራችኋል። በጣም ይቀራችኋል። በጣም ይቀረናል። እንዳልኩት የብዙ ሰዎች ህይወት በመንፈስ ቶሎ የማይነካው፣ በቃሉ ቶሎ የማይነካው፣ በምስክርነት በመዝሙር ቶሎ የማይነካው አንድ ቦታ ላይ የሚገርም ለውጥ አላዩ። የሚገርም ወይኔ እንዲህ ነው ወይ የነበርኩት፣ እዛ ጋር ነበር ወይ የነበርኩት የሚሉበት የሚቆጩበትን ነገር በህይወታቸው አልተለማመዱ። እንዲህ አይነት ሰዎች ወገኖቼ ሆይ የሆነ ቀን አጋጣሚ የመጣ ቀን ዞር ለማለት በጣም ቅርብ ናቸው፣ ድንበሩ ላይ ስላሉ። እግዚአብሔር አምላክ ይጠብቀን ይርዳን ወገኖች። አይናችንን ይክፈተው። እኔ በህይወቴ
ሰዎች ድነዋል አልዳኑም? መቼም ዋናው መዛኝ እሱ ነው የውስጥ ጉዳይ ስለሆነ በሰው በዚህ በአይን የሚታይ ስላልሆነ። ግን እንደ ታምራትነቴ እንደ ሰውነቴ ድነዋል አልዳንም ብዬ ለማለት አንድ መለኪያ ያለኝ ምንድነው አትሉም? እንዲህ ባለ መድረክ ላይሆን ይችላል፣ ላይመቸው ወይም እድል ላያገኝ ይችላል። ግን በግል ኮንቨርሴሽንም ቢሆን ያ ድሮ ከጌታ በፊት የነበረኝ ህይወቴ የገማ የቆሸሸ የከረፋ የወደቀ የከሰረ ይሄው በጌታ አዲስ ፍጥረት ሆንኩ። ህይወቴን ለወጠው። በዚህ ቀን እንዲህ ባለ ሁኔታ ጌታ በተለየ መንገድ ተገናኝቶ ይሄው ዛሬ ሆንኩትን አደረገኝ፣ ለወጠኝ። ይድሮማ ማለት ከቻለ አንድ ሰው በቃ የሰው ድነዋል እላለሁ፣ ድናለች ሴት እላለሁ። የኔ መለኪያ የእግዚአብሔር መለኪያ ነው ማለት አይደለም። ግን ቢያንስ እንደ ሰው ይሄንን መለኪያ ተጠቀም